ሰላም የሰላማዊት ቤተሰቦች እንዴት ናችሁ? ዛሬ አይብ አምሮኝ ገላችሁ አይብ ጥጄ ዝጋ አብስዬ አውርጄላችሁ ደግሞ ጎመን ደግሞ ጣድ አድርጌያለሁ። እንደ ኢትዮጵያ በቃ እንዳገራችን ዛሬ በላሁትን ምሳ ላሳያችሁ ብዬ ናችሁ። ባዶውን እንዲሁ ካለ ውሃ ጣድ አድርጌ እንደዚህ በሰል ሲል ራሴ የምትሆነኝ ነው። ከዛ ጭምቅ አረኳት ጓንት ለብሼ ማለት ነው። አይብ ታውቃላችሁ እንዴት እንደሚሰራ አረብ ሀገር ያላችሁ ልጆች በዘባዴና በለበን አይባችንን ቆንጆ አድርገን መስራት እንችላለን። እዚህ ጋር ደግሞ ላችሁ ጎመኔን እንደዛ አድርጌ ከውሃው እያወጣሁት ነው እና በቃ ለቪዲዮ መስራት ሳስብ በዛ ላይ ደግሞ ቀን የምታደርጉትን ነገር ለመቅረጽ በጣም ቀላል ነው። በቃ ቀን በቀን የምሰራውን ለማሳየት ያክል ማለት ነው። ከዛ እዚህ ጋር እንደዚህ አድርጌ በደንብ አድርጌ ጎመኔን ይላችሁ ዝም ብዬ በቢላ እኔ ድቅቅ እንዲል ስለማልፈልግ ማለት ነው በቢላ ቸክ አደረኩት። ከዛ እዚህ ጋር ደግሞ ቅቤን አደረኩት። ከኢትዮጵያ የመጣ ቅቤ ነው። ከዛ እንደዚህ ቅቤን ካደረግኩ በኋላ በስመ አብ አስባችሁ ኢትዮጵያ ለመርመት ለመናገር እንደ ጉራጌ ክትፎ የሚባለው በስመ አብ ቅዱስ በጣም ጎን ደስ የሚለው ግን ምንም ቢሆን ሀገራችን ቅቤው ምናምን ጣዕሙ ለየት ያለ ነው። ብቻ እዚህ ጋር ቅቤን አደረግኩ። በጣም ቅቤ ወዳጅ ነኝ በነገራችን ላይ። ሚጥሚጣዬን አደረግኩኝ። እስካለ አንዳንዴ የምሰራው ስራ ከዛ ሚጥሚጣዬን አደረግኩ። ደግሞ ይሄ ምንድነው ስሙ ማለት ይታወቅ ኮረሪማ አደረግኩኝ። ከዛ ትንሽ ደግሞ ጨው አደረግኩኝ። የበላካችሁ ብዙ ጨው ምናምን አልወድም አደረኩ። ከዛ ጎመኔን ይውት እንዲደቅ ስለማልፈልግ ሰው አደረኩት። ከዛ ይላችሁ ጠበስ ራሱ አላደረኩትም ግን ያው ገልበጥ አደረኩት። ከዛ እዚህ ጋር ደግሞ አይቤን አብስዬ እዛ እንዲጠናፈፍልኝ ወንፊት ላይ አድርጌው ነበረ። ከዛ ከወንፊቱ ላይ ገለበጥኩት። ይላችሁ እንዴት እንደሚያምር ስማ መጋጭ አይብ ምናምን በጣም ነው የምወደው ሀገራችን። ይላችሁ እዚህ ጋር ደግሞ ቀላቅየዋለሁ። ጨው አደረኩበት። ትንሽ ያነሰው ነገር ስለመሰለኝ ሚጥሚጣ አደረኩበት የተወሰነ ጨው ትንሽ አድርጌያለሁ። ትንሽ ደግሞ ቅቤ ከላይ ምንድነው ከላይ ደረቅ አደርግበታለሁ። በቃ ይወጣልኝ ሁሌ ቅቤ ስለማልበላ ይወጣልኝ ብዬ ነው። ከዛ በዚህ መንገድ አያችሁ በደንብ አድርጌ ቅልቅል ካደረኩት በኋላ እንዴት እንደሚያምር ብታዩት ስማም ደግሞ እንዴት እንደሚጣፍጥ። ከዛ በኋላ እንደዚህ አድርጌ በደንብ ካስተካከልኩ በኋላ ይብላችሁ እዚህ ጋር ሳህኔ ላይ ከእንጀራ ጋር እንደዚህ በሚያምር መንገድ አቅርቤዋለሁ። በማንኪያ ነው የምበላው ግን በጣም ለመብላት ስለቸኮልኩ አይቡን